ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? ሰላም ነው? እናንተም ጭምር ናችሁ እንዴ? ሀሳብ ቆይ ሰላት ላይ ስቆም በዓለማችን ቁጥር አንድ ሀብታም ሆኖ የምታየኝ ነኝ። በሀብት የሚበልጠኝ ሰው የለም ነው የምለው። ሰላት ላይ ስቆም ብቻ ልክ ሰላቴን ስጨርስ ሰላም አለይኩም ስል ለዚህ ድህነቱ ነው የሚታየኝ። ብቻ ሰላት ላይ ስቆም የሀገር ሀሳብ በቃ የሀገር መኪና እንዳለኝ ነው ማስበው። አለ አይደል? በዚህ ወጣ በዚህ ወረዳ። በቀደም ዕለት ታፕታፕ አሰላሙ አለይኩም አልኩ ጊዜ አለ። አዱንያ ቆይ ወዴት ነው የወሰደችን አለችው ፋሚሊ። ግራ ያጋባል። እውነቴን ነው የምላችሁ፣ ግራ በጣም ነው የሚያጋባው። በጣም እውነት እኔ ግራ እስከሚገባኝ ድረስ ነው ሀሳብ ሆኖብኝ ያልገባችሁ። ሀብታም ማለት አለ አይደል? ዋው በቃ የምበላው ነገር አዲስ ነው፣ መጠጣው አዲስ ነው። ይሄ ኩዝና እንትን አይደለም የምበላው፣ በየአይነት ነው። ክትፎ ምናምን ቁርጥ ምናምን ነው የምበላው። ሰላት ላይ ስቆም ይታየኛል ፊት ለፊቴ መጥቶ ሰይጣኑ እንዲያታልኛል። ይሄው ይሄንን ነው፣ ይሄ መኪና አንተ ነው፣ ይሄ ሀብት አንተ ነው፣ ይሄ የዓለምን ቁልፍ በእጄ ያዝኩ ነው የሚመስለኝ። በቃ የዓለምን ቁልፍ በእጄ ያዝኩ ነው የሚመስለኝ። የረሳኋት ነገር ወይ የሆነ ነገር ከረሳኋት ሰላት ላይ ከቆምኩ ነው የማስታውሰው። እውነቴን ነው የምላችሁ፣ ሰላት ላይ ከቆምኩ የረሳኋትንም ጭምር አስታውሳለሁ። ሳሰላምት ደግሞ ሀታ ቅድም ያስታወስኩትን ሁሉ እረሳዋለሁ። ቆይ ይሄ እንዴት ነው? አዱንያ እያታለለችን ነው። እውነቴን ነው የምላችሁ፣ በጣም ነው እያታለለችን አለችው። መንገድ እያሳተችን ነው። ወይኔ በላቸው። ላይክ፣ ሼር፣ ሰብስክራይብ አድርጉላችሁ። እንዳይረሳ ኮመንት ላይ አስቀምጡልኝ። እናንተም ጭምር ነው እኔ ብቻ ነኝ? ሰብስክራይብ አድርጉ። ቤተሰቡን ታፕታፕ ማለቴ ኮፒሊንግ እያደረጋችሁ ሼር እያደረጋችሁ እስቲ ዩቲዩብን ያሳድጉት። ባይ ፋሚሊ፣ ይመቻችሁ።